ሰላም እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለቃላችሁ ምን ያህል ትጠነቀቃላችሁ? የዛሬው ርዕሴ ነው። ለቃላችሁ ምን ያህል ትጠነቀቃላችሁ ነው ወይስ የመጣላችሁን ሁላ ነው የምትናገሩት? ምክንያቱም ቃላት የሰው ልጅ ይጠግናል፣ ቃላት የሰው ልጅ ይሰብራል። ስለዚህ ስንናገር ለቃላችን ምን ያህል እንጠነቀቃለን? ባልና ሚስት ልንሆን ይችላል። እነዛ ባልና ሚስቶች ልጆቻቸው ፊት የሚያወሩት የሚነጋገሩት ቃላቶች አሉ። ስለዚህ ለቃላታችን ከአንደበታችን ውስጥ ለሚወጣ ቃላት ምን ያህል እንጠነቀቃለን? አንዳንዴ ያን ሰው የጎዳ ነው ማለት የጠቀምነው መስለን ሰዎችን ስንጎዳ እንታያለን። ምክንያቱም ከቀረቤታችን አንጻር ሊሆን ይችላል፣ ከፍቅራችን አንጻር ሊሆን ይችላል። ነገር ግን እዛ ሰውዬ ላይ ትልቅ ጠባሳ እንጥልበታለን። እኛ ከፍቅራችን አንጻር ሊሆን ይችላል፣ እሱን የጠቀምነው መስሎን ሊሆን ይችላል። ያ ሰውዬ በዛ ሰውዬ ውስጥ ምክንያቱም ወይ ወንድማችን ሊሆን ይችላል፣ ሲስተራችን ልትሆን ትችላለች፣ ወይ ደግሞ ጓደኛችን ሊሆን ይችላል። ስለዚህ ለቃላችን ስንናገር ምን ያህል ጥንቃቄ እናደርጋለን? ነው ወይስ የመጣልንን ነው የምንኖረው? አንዳንዴ ቀልድ የሚመስሉ ነገሮች ሰብኮንሽስ ማይንድ ውስጥ ይቀመጣሉ። የሆነ ነገር ኔጌቲቭ ቃላት ካልነው ያን ሰው እዛ ሰው ውስጥ ቀጥታ ሄደው ምንድነው ቁጭ ነው የሚለው እንደ መረጃ ሆኖ። እኛ እኮ በሰዓቱ ረስተነው ሊሆን ይችላል፣ ነገር ግን የዛን ሰው ህይወት ይረብሸዋል። በሰዓቱም ባይሆን ልክ እሱ የሆነ ነገር ለምሳሌ አችልም ከሆነ ያላችሁት የሆነ ስራ ይጀምርና ቀጥታ ሲበላሽበት ምንድነው የሚያስበው? እንደዚህ ተብዬ ነበርኩ ብሎ ያን ቃላት የማስታወስ አቅም ይኖረዋል ማለት ነው። ሰብኮንሽስ ማይንድ ዝም ብሎ የተናገሩን ሁላ እየተቀበለ ስለሚያስቀምጥ መረጃ ስለሚሰበስብ ማለት ነው። ስለዚህ ለቃላችን ምን ያህል እንጠነቀቃለን? መጠንቀቅ ስላለብን ነው። ብዙ ሰዎች በቃላት አማካኝነት ህይወታቸው ሲመሰቃቀል አይተናል። ምክንያቱም እናያለን። እንደዚህ ተብዬ ነበር። ምክንያቱም በህይወታችንም ጭምር እኔ ራሱ የምባለው ነገር ስላለ ነው። ስለዚህ ቃላታችንን አጠቃቀማችንን ማስተካከል አለብን። ቃላታችን ስናወጣ ምን ያህል ለቃላታችን ጥንቃቄ እናደርጋለን የሚለውን እንድታስቡበት ብዬ ነው። ስለዚህ ሰዎችን ስንናገር ሰዎችን ለቀልድም ሆነ ለጨዋታም ሆነ የምንናገራቸውን ቃላት መምረጥ አለብን ማለት ነው። መምረጥም እንዳለብን ይሰማኛል ማለት ነው። ምክንያቱም ቃላቶች በጣም ፓወር አላቸው። ስለዚህ ለቃላታችን መጠንቀቅ አለብን ስል ከወዲሁ አሳስባለሁ ማለት ነው። አመሰግናለሁ።